ብዙ ጊዜ በጣም የሚገጥመን ነገር በጣም ብዙ ጊዜ አስተውለን ከሆነ የሚገጥመን ነገር እንዴት ሜክ እንደምናደርግ ሳይሆን እንዴት ሉዝ እንደምናደርግ እንዴት ሉዝ በማናደርግ መንገድ የሚነገረን ብዙ ነገር አለ። የዚህ ሰለባ የሆኑ ሰዎች በዓለማችን ላይ ቁጥራቸው ይህ ነው ከማለት ያለፈ ነው እና ይሄ ነገር ምንድን ነው የሚለው ከነገር የተወሰነ ከቆያችሁ የምናየሆነ ለቤቱ አዲስ ከሆናችሁ የኖያዋ ሚዲያን ሰብስክራይብ ማድረግ ላይክ ማድረግ ሼር በማድረግ ለሌሎች ደግሞ ቪዲዮ እንዲደርስ በቃ እዚህ የሚደራረጉ ነገሮች በማድረግ ከኔ ጋር እንድትሆኑ በታላቅ ትህትና እላለሁ። ስለዚህ ሰብስክራይብ አድርጉ፣ ላይክ አድርጉ። ወደ ሀሳባችን እንሂድ። አንዳንድ ጊዜ እነዚህ ነገሮች አፔን ያደርጋሉ። እንዴት ሜክ እንደምን ለምሳሌ ብዙ ጊዜ አንዳንድ ሰዎች ሲያወሩ ገንዘብ እንዴት አድርገን ሜክ እንደምናደርግ ወይም ገንዘብ እንዴት አድርገን እንደምንሰራ ብዙ ቦታ ላይ እንሰማለን። በዛ መንገድ ገንዘብ ደግሞ አይሰራም እና ገንዘብ እንዴት አድርገን ሴቭ እንደምናደርግ ደግሞ ብዙ የሚነግሩ ሰዎች አሉ። በዛ መንገድ ደግሞ ገንዘብም ሴቭ አናደርገውም እና በጣም ብልጥ መሆን መቻል አለብን እና የሆነ ነገር ስንገዛ አንድ ሴል ላይ ያለውን ነገር በማግዛት ገንዘብ ሴቭ አናደርገውም። ገንዘብ ሴቭ የምናደርገው በሌላ ነው። ገንዘባችን ሴቭ የምናደርገው ሴል ላይ ያለውን እቃ በማግዛት አይደለም። እቃውን የገዛነው ሴል ላይ ስላለ ነው እንጂ ልንገዛው የማንፈልገው እቃ ነው። ለምን አንድ ብር አይሆንም? ሴል ላይ ያለውን እቃ ማግዛት ገንዘብን ሴቭ ማድረግ አይደለም። ስለዚህ ይሄ በዚህኛው ሂሳብ ላይ ነው ያለው። ከትንሽ ቀን በኋላ ሂሳቡ የሌላ ቦታ ነው የሚሄደው እና ስለዚህ አሁኑኑ ይሄን በመግዛት ይሄን ያህል ሴቭ ያደርጉ ይላል። ስለዚህ ይሄ እንደዚህ አይነት ነገሮች እንዴት አድርገን ሴቭ እንደምናደርግ የሚነግሩን፣ ግን እንዴት አድርገን ሴቭ ያደረግነውን የምንበትንበትን መንገድ ነው የሚነግሩን። በጣም ብልጥ መሆን አለብን። አንዳንድ ቦታ ደግሞ እንዴት ገንዘብ ደግሞ እንደምንሰራ፣ እንዴት ገንዘብ ያለን ሰዎች እንደምንሆን፣ እንዴት ሀብታም መሆን እንደምንችል የሚነገረን መንገድ ሀብታም የምንሆንበት ሳይሆን ሀብታም ሰዎችን የምናደርግበት መንገድ ነው። እንዴት አድርገን እንደምንወጣ የሚነግሩን ሰዎች ብዙዎቹ እንዴት እንደምንወጣ ሳይሆን እንዴት እንደምናወጣቸው ነው የሚነግሩን። እንዴት ሰዎች እንዴት እንደሚወጡ ካሉበት ችግር እንዴት ሆኖ እንደሚወጡ የምናደርግበት እና እንደዚህ አይነት ነገሮች አሉና እንደዚህ አይነት ነገሮች በሚነገሩን ጊዜ ላይ በደንብ ትኩረት አድርገን የበለጠ አድቫንቴጅ እዛ ውስጥ በማግባት የምናገኝበት ማይኖር ከሆነ አለማግባት በጣም ወሳኝ ነው። ብዙ ሰው በዚህ በጣም ይሸወዳል እና ይሄን በማድረግ ይሄን ታገኛለህ፣ ይሄን በማድረግ ይሄን ታገኛለህ፣ ይሄን ወጪ በማድረግ ይሄኛው ያህል ምክ ታደርጋለህ፣ ስለዚህ ይሄን በማድረግ እንደዚህ አይነት ነገሮችን ታገኛለህ የሚሉ በጣም ብዙ ሰዎች በዚህ በጣም መሸወድ ብቻ ሳይሆን ራሳቸውን ያጠፉ ሰዎች አሉ እና በዚህ መንገድ ገንዘብ እንሰራለን። ሀገራችን ላይ በጣም በቅርቡ የሚታወሱ በጣም ብዙ የሆኑ ነገሮች አሉና ገንዘቦቻቸውን በሆነ በእንዲህ አይነት ሲስተም ገንዘብ አስገቡና እንዲህ አይነት ቦታ ላይ ገንዘባችሁ ሰብሰብ በማድረግ ጠርቀም በማድረግ ከዛ በኋላ የተሻለ ገንዘብ ሜክ ታደርጋላችሁ ተብሎ ሲነገራቸው እውነት መስሏቸው ያላቸው መሬት ሽጠው መኪኖቻቸውን ሽጠው ቤቶቻቸውን ሽጠው ያላቸውን በሙሉ ዌስት አድርጎ ኔጌቲቭ ውስጥ ገብቶ ዕዳ ውስጥ ገብቶ ከባንክ እንትና ምንም አድርጎ ገንዘብ አውጥቶ ወደዛ ውስጥ እያስገቡ ከዛ የሆኑ ሰዎችን ሀብታም አደረጉና እነሱ ባዶቸውን የቀሩ። ባዶቸው መቅረት ደግሞ ሲያስጠላቸው በቃ ከናካቴው ከዚህ ዓለም የተሰናበቱ በጣም ብዙ የሆኑ ሰዎች አሉ። እነዚህን ነገሮች በኢሜይል ይደርሷቸዋል፣ በቴክስት ይደርሷቸዋል፣ በፖስታ ይደርሷቸዋል። እያንዳንዱ ቤት የሚያንኳካ ዘመን ያመጣው ዘመናዊ በሆነ መንገድ ልንጠረጥረው በማንችለው መንገድ እኛ ጋር ብቻ አይደለም በጣም ብዙ ወደሆኑ ሰዎች ነው የሚሄደው እና በተሳካላቸው ላይ ይሳካላቸዋል ማለት ነው። ስለዚህ እንደ አንዳንድ ነገሮች እንደ እድል ሆኖ የሚመጡ ነገሮች በአግባቡ በማየት ሌሎች ሰዎች ደግሞ ሼር ማድረግ እነዚህ ነገሮችን ቶሎ ነው የሚያልቁት ብሎ ቶሎ የሚያልቅ እድል ነው፣ ቶሎ ሊያልፍላችሁ የሚችል እድል ነው እና ይሄ እድል እንዳያልፍ ቶሎ ሞክር፣ ይሄን በመሞክር ይሄን ታገኛለህ ተብሎ የሚመጡ በጣም ብዙ የሆኑ ነገሮች አሉ። ስፔሻሊ ከገንዘብ ጋር ተያይዞ መረጃዎቻችሁን ከወሰዱ በኋላ መረጃችሁን ከሰጣችሁ በኋላ ከመረጃችሁ በኋላ ያለው ነገር ቀላል ነው የሚሆነው። ስማችሁ ሰጣችሁ፣ ሙሉ ነገራችሁ ሰጣችሁ፣ መንጃ ፈቃዶቻችሁ በቃ ሙሉ የእናንተ የሆነ ዶክመንት በሙሉ ሳሚት አድርጋችሁ ከሰጣችኋቸው በኋላ ቀጥሎ ያለው ነገር ተራ ነው። በትንሽ ገንዘብ ትጠየቃላችሁ። ያችኛውን ገንዘብ እየተቀበሉ ሌላኛውን ደግሞ በቃ እያስተካከሉ እንደሆነ እየነገሯችሁ በጣም የሚያጭበረብሩ በጣም አጭበርባሪ የሆኑ ዲጂታሊ
በጣም የተደራጁ በፕሮፌሰሮች የሚመራ በዶክተሮች የሚመራ በጣም የሰለጠነ የማጭበርበሪያ መንገዶች ስላሉ ከነዚህ ላይ በጣም እንድንጠነቀቅ። ለሰው ደግሞ ይሄን እንዳትነገር፣ ለአንድ ለአምስት ሰው የመጣ ነው፣ ለሶስት ሰው የመጣ ነው፣ ለሁለት ሰው የመጣ ነው፣ ለአንድ ሰው የመጣ ነው፣ የቀረን አንድ ቦታ ነው ሲባል ለሶስት ሳንነግር ለጓደኞቻችን ሼር ሳናደርግ ብዙ የምንሸወድና የምንጭበረበር ሰዎች አለን። ይሄኛው እንዳይሆን ስለዚህ ሜክ የምናደርግበትን ሳይሆን ሉዝ የምናደርግበትን የምናገኝበትን ሳይሆን የሚያገኙበትን መንገድ ለእኛ በሚመች እኛ ልንሰማቸው በምንችል መልኩ ነው የሚነግሩን። መጀመሪያ ነገር እነዚህ ሰዎች የሚያደርጉት የእኛ ማንነት ማወቅ ነው። ማን እንደሆነ ካወቁ ምን እንደምንሰማ ምን እንደምንፈልግ የእኛን ፍላጎት ከተረዱ በኋላ ቀጥሎ ያለውን ነገር ለማድረግ በጣም ምንም አይቸጋገሩም። አንተ ማን እንደሆን ካወቅኩህ በኋላ ማን እንደሆንሽ ካወቅኩ ወይም ማን እንደሆንኩኝ ካወቃችሁኝ በኋላ እኔ የሚፈልገውን ነገር ምን እንደሆነ ፊሊንግን ካወቃችሁ በኋላ እኔ ጋር መግባት በጣም ቀላል ነው። እንደዚህ ይሄን ነገር ነው የሚጠቀሙት እና ሰዎችን አታክ የሚያደርጉበት አንደኛ በጣም በብዙ ጥበብ ነው፣ በጣም በብዙ በተማሩ ሰዎች የሚመራ አጭበርባሪ የሆኑ ብዙ አይነት ነገሮች አሉ። ገንዘብ እንዲህ አይነት አድርገህ ሴቭ ታደርጋለህ። መጀመሪያው ደግሞ በጣም የሚገርመው ነገር እቺም ምን አላት ብላችሁ ማድረግ የምትችሉት አይነት ነገር አድርጎ ነው ይዘዋቸው የመጡት እና እዚህ ጋር በጣም እንድንጠነቀቅ እና የሚያደርጉት የመጀመሪያው መረጃዎቻችሁን እንዲሰጧቸው እድል ይዞ ይመጣሉ ማለት ነው። እድል የሚመስል እርግባን ይዞ ብቅ ይላሉ። ስለዚህ መረጃውን መስጠት የቻለ ሰውዬ ቀጣውን የማስማት እድል አለው ብሎ ስለሚያስቡ ቀጣውን ነገር ይጠይቋቸዋል። በኢሜይል ይሁን በቴክስት ይሁን በዋትቨር ይጠይቋቸዋል። ከዛ መልስ መስጠት ሲጀምሩ ማን እንደሆናችሁ እናንተን ኢቫሉዌት ማድረግ ይጀምራሉ። ማን እንደሆናችሁ ማለት የምትፈልጉት ሶሻል ሚዲያ ላይ ይሁን በምንም አይነት መንገድ ይሁን የምትፈልጉትን ነገር ማሆን የምትፈልጉትን ማድረግ የምትፈልጉትን ነገር እዛ አካባቢ ላይ ሊሆን የሚችለውን ነገር ወደ እናንተ ፕሮቫይድ ማድረግ ይጀምራሉ እና የሚኖሩበት አካባቢ የሚሰሩት ነገር የተሻለ እንደሆነ ትልልቅ ቦታዎች ላይ ትልልቅ ፖዚሽን ላይ ያሉ ሰዎች አድርጎ ራሳቸውን በማቅረብ ከዛ በጣም የሚያጭበረብሩ ማንነታችሁን ከወሰዱ በኋላ ስሞቻችሁን ከወሰዱ በኋላ መረጃዎቻችሁን ከወሰዱ በኋላ ሀሳቦቻችሁን ይወስዳሉ ማለት ነው። ቀልባችሁን ይወስዳሉ። ቀልባችሁን ከወሰዱ በኋላ ቀጣይ ነገር በጣም ተራ ነው የሚሆነው። ስለዚህ ቀልባችሁም እንዳይወሰድ የመጀመሪያ መረጃዎቻችሁን ለመስጠት ኦፊሻሊ የማታውቁት ዌብሳይት የማታውቁት የሆነ ነገር የማታውቁት አይነት መረጃ እንደ መረጃ ሆኖ ወደ እናንተ የሚመጣ ከሆነ ያንን በሰማችሁ ሰዓት ላይ ሊንኩን ባለማግባት ሊንክ በቃ የሆነ ሊንኩን ባለማግባት መረጃዎችን ባለመስጠት እንደ ነገር ነበር እንደዚህ እያለን ይሄ ምንድን ነው የሚለው ነገር ማለት ነው። ልክ ነው አይደለም? እነዚህ አይነት ነገሮች እንደዚህ እኔ ጋር እየመጡ ናቸው። እውነት እንደዚህ አይነት ነገር አለ ወይ ብላችሁ ጓደኞቻችሁን አማክሯቸው። እንዲህ አይነት ነገሮች ውስጥ ደግሞ በጣም ክፉ የሆኑ ሰዎች ደግሞ ዙሪያችን ላይ ሊኖሩ ይችላሉ። ያንን ነገር እኛ እዛ ውስጥ ገብተን ሉዝ እንድናደርግ እንድንወድቅበት ስለሚፈልጉ የሚያበረታቱንም ሰዎች ከዙሪያችን አይጠፉም እና የሆነ ማታውቁት ነገር እንደሚጠቅማችሁ ሆነ እናንተ ጋር የሚመጣው ምንም አይነት ታምር እዚህ ምድር ላይ ሰው ደክሞ ሰርቶ በሚሰራውና በሚደክመው ነው ገንዘብ የሚሰራው። ቁጭ ብላይ ቤት ለሆነ ገንዘብን እያወጣ የምታገኘው ምንም አይነት ዲጂታል የሆነ የገንዘብ መስሪያ መንገድ የለም። ሰላማችሁ ብዙ ይሁን። ኔክስት በሌላ ቪዲዮ እንገናኝን። ይህን ቪዲዮ ሼር ላይክ ሰብስክራይብ